የናቅፋ ተራሮች በአየር ታረሱ፣ በጨለማም ተፋቱ፣ አቧራው ፈነዳ። ብዙዎቻችን የቀይ ኮከብ ዘመቻን ስናስብ የኤርትራ ጉዳይ ብቻ ይመስለናል። ጉዳዩን በዝርዝር ስንመለከት በጊዜው ዓለም በሁለት ጎራ ተከፍሎ የኃይል ሚዛኑን ለመያዝ ባሉበት ሰዓት አሜሪካ ባህር ኃይሏን አሰማርታ ብሩህ ኮከብ በሚል ስም በቀይ ባህር የባህር ኃይል ልምምድ ማድረግ ጀምራ ነበር። ይህ ያላስደሰታቸው መንግስቱ ኃይለማርያም ነገሩ ከከፋ ኤርትራ መገንጠሏ ቶሎ አይቀርም፣ ቀይ ባህሩ ሙሉ ለሙሉ በአሜሪካ ቁጥጥር ይሆናል ብሎ ቶሎ የኤርትራ አማጽያንን በቁጥጥር ስር ለማዋል በሚል የቀይ ኮከብ ዘመቻን እቅድ ነደፉ። እቅዱም ቶሎ እንዲሳካ በሚል ዘመቻውን ቶሎ በማፋጠን ያለ የሌላ ኃይላቸውን በማወጅ የቀይ ኮከብ ዘመቻ ብስራትን አበሰሩ። ብስራቱንም እንደሚከተለው እናቀርባለን። እስከ መጨረሻው ተመልከቱ። የኤርትራ አማጽያንን ለማጥፋት ከተደረጉ ዘመቻዎች መካከል ብዙ የተባለለት ነው። ታዋቂ የጦር ጠበብት እየደጋገሙ አስታውሶታል። በጋዜጣ በሬዲዮ ብዙ ተላልፎለታል። አጀማመሩም እና አፈጻጸሙ ትንግርተኛ መሆኑ እስከዛሬ ድረስ ብዙዎችን እያነጋገረ ነው። ዘመቻው የተካሄደበት ለየት ያለ ድባብና በሩ ሳቢያ የተፈጠረው ሀገር አቀፍ ንቅናቄ ኦሮማይል የተሰኘው ተወዳጅ ድርሰት እንዲጽፍ ምክንያት ሆኗል። ያ ዘመቻ በኦፊሻል የቀይ ኮከብ ሁለገብ አብዮታዊ ዘመቻ ተብሎ ነበር የተሰየመው። የዘመቻው ዓላማዎቹም ሁለት ናቸው። አንደኛው ሻዕቢያን ለአንዴና ለመጨረሻ ጊዜ መደምሰስ ነው። ሁለተኛው በጦርነት የፈራረሱ መሰረተ ልማቶችን መገንባት ነው። ለዘመቻው ቀይ ኮከብ የሚል ስም የተሰጠው ሊቀመንበር መንግስቱ ኃይለማርያም አሜሪካ ባህር ኃይል ብሩህ ኮከብ ብራይት ስታር በሚል ስም በቀይ ባህር ላይ ላደረገው ወታደራዊ ልምምድ ምላሽ መሆን አለበት በማለት ባደረጉት ውሳኔ መሰረት እንደሆነ በወቅቱ የኤርትራ ክፍለ ሀገር ኢሰፓኮ ተጠሪ የነበሩት ሻለቃ ዳዊት ወልደ ጊዮርጊስ ቀይምባ በሚለው መጽሐፋቸው ገልጾታል። የቀይ ኮከብ ሁለገብ አብዮታዊ ዘመቻ ይፋ የተደረገው በሀገር አቀፍ ደረጃ በታወጁ ልዩ አዋጅ ነው። ዘመቻው በበላይነት የሚያስፈጽመው ከፍተኛ ስልጣን የተሰጠው ሀገር አቀፍ ምክር ቤት ተቋቁሞለታል። ምክር ቤቱ ሰብሳቢው ሊቀመንበር መንግስቱ ኃይለማርያም ሲሆኑ ዋና ጸሐፊው ኤርትራዊው አቶ አማኑኤል አምደ ሚካኤል ነበሩ። የሀገሪቱ ምርጥ ምሁራን የተሳተፉበትና ድርጅታዊ ኃይሉ በአጭር ጊዜ ውስጥ የተሟላለት የምክር ቤቱ ጽሕፈት ቤትም አስመራ ላይ ተሰይሞለት ነበር። ለዘመቻው ማስፈጸሚያ ከሁለት ቢሊዮን ብር የሚበልጥ በዛሬው ምንዛሬ ተመን ወደ 20 ቢሊዮን ብር ያህል የሚሆን በጀት ተመድቦለታል። ዘመቻውን ለማስፈጸም በሚባለው በሊቀመንበር መንግስቱ ኃይለማርያም ጀምሮ ሀገሪቷ ያሏት ከፍተኛ ወታደራዊ የሲቪል ባለስልጣናት አስመራ ላይ ከትሟል። የቀይ ኮከብ ሁለገብ አብዮታዊ ዘመቻ በይፋ የተከፈተው ጥር 17 1974 ነበር። የዘመቻው መክፈቻ በሚያስበስረው ጉባኤ ላይ ከሁሉም የኢትዮጵያ ክፍለ ሀገር የተወከሉ የሀገር ሽማግሌዎች፣ ሙያተኞች፣ መለዮ ለባሾች፣ የገበሬ ተወካዮች ወዘተ ተሳትፎበታል። ሊቀመንበር መንግስቱ ጉባኤውን የከፈቱበት ንግግር በሬዲዮ ለመላው ኢትዮጵያዊ ሕዝብ በቀጥታ ተላልፏል። የ14ቱም ክፍለ ሀገር ተወካዮች በጉባኤው ላይ ንግግር አድርገዋል። ጉባኤው ጥር 23 1974 ሲጠናቀቅ 7 ነጥቦች ያሉት የአስመራ ማኒፌስቶ በአቋም መግለጫ መልክ ይፋ ተደረገ። የቀይ ኮከብ ዘመቻ ጉባኤ በተከፈተበት ማግስት በቀይ ባህር ዳርቻ በምትገኘው ጉርጉሱም የተባለች ሰርጥ ላይ የተዘጋጀው የሚጸዋ ኤክስፖ በሊቀመንበር መንግስቱ ተመርቋል። ዱጋሊ
የታቀደው የራስ አሉላ መታሰቢያ ሐውልት የመሰረተ ድንጋይ ያስቀመጡት ሊቀመንበር መንግስቱ ነበሩ። በምጽዋ ከተማ የሚገኘው አፄ ካሌብ አዳራሽ አካባቢ የምጽዋ ሲምፖዚየም ተካሂዷል። የአስመራና በምጽዋ ከተሞች የሚገኙ በርካታ ፋብሪካዎች ተጠግኗል። የማምረት ተግባሩም እንዲጀምሩ ተደርጓል። ከምጽዋ አቆርዳት የተዘረጋው የባቡር መስመር አገልግሎት መስጠት ጀምሯል። ይህ ሁሉ ከተገባደደ በኋላ ነው ወታደራዊ ዘመቻ የተካሄደው። የቀይ ኮከብ ወታደራዊ ዘመቻ 4 ግንባሮች ነበሩት። 1. በብርጋዴር ጀነራል አበራ አበበ የሚታዘዘው ውቃዊዝ በአልጌና በኩል በሰሜናዊ ቀይ ባህር ጠረፍ ከነክፋ ጀርባ እንዲያጠቃ። በብርጋዴር ጀነራል ውበቱ ጸጋዬ የሚታዘዘው ናዶል ከከረን ጀርባ ወደ ነክፋ በር በከርከባት ግንባር ከነክፋ ደቡባዊ ምስራቅ በኩል እንዲያጠቃ። በብርጋዴር ጀነራል ቁምላቸው ደጀኔ የሚታዘዘው መብረቅዝ በቀራሩ ግንባር ከነክፋ ሰሜን ምዕራብ እንዲያጠቃና የሻዕቢያ መውጫ እንዲዘጋ። በብርጋዴር ጀነራል ከበደ ጋሼ የሚታዘዘው መክት የአስመራን ዙሪያ እንዲያጥርና በሚል ትዕዛዝ ተቀብሏል። ለውጊያው ዝግጅት ሆኑ። የካቲት 8 1974 ጎህ ከመግደሉ በፊት በሁሉም ግንባሮች ወደ ነክፋ የመጠጋት እንቅስቃሴ ተጀመረ። የነክፋ ተራሮች በቢኤም እና በሞርታር ተደበደቡ። ከሰማይ የሚወርዱ የአውሮፕላን ቦምቦች ታረሱ። ሮኬቶቹም ካሊበሮቹም ተወነጨፉ። ነክፋ እሳተ ገሞራ የፈነዳባት መሰለች። ሻዕቢያ መጥፊያው የተቃረበ በመሆኑ ገምቶ ከነክፋ ምሽግ ሊወጣ ሲሰናዳ በሁሉም አቅጣጫዎች ዝግ ሆኖበት፣ ስለዚህ ተራሮቹን የሙጥኝ ብሎ መከላከሉን ቀጠለ። እግረኛ መካናይዝድ ውጊያ እንዲጀምር የታዘዘው የሰሜን ምዕራብ አቅጣጫ የተሰለፈው መብረቅዝ ነበር። ይሁን እንጂ እዙ በታቀደለት ሰዓት ባለመቀስቀሱ ሻዕቢያ በርቀት ያሉ ኃይሎችን እንዲያሰባስብ ጊዜ ሰጠው። በሌላ በኩል ለዚህ የመብረቅዝ ግንባር ቀደም ሆኖ የማጥቃት ግዳጅ የተሰጠው 21ኛው ተራራ ክፍለ ጦር በብቃቱ እንደተጠበቀ ሆኖ አልተገኘም። ክፍለ ጦሩ በተያዘለት እቅድ መሰረት ወደ ነክፋ ተራሮች ምዕራባዊ ክፍል ተጠግቶ ሻዕቢያን ማባረር ተቃተው። ይባስ ብሎም ጠላት በሰራለት ቀለበት ውስጥ ገብቶ ተከበበ። ሻዕቢያ ባለ በሌላ ኃይሉ ተረበረበበት። የተራራው ክፍለ ጦሩም ተፈረከረከ። ሺዎች ሜዳ ላይ እንደ ቅጠል ረገፉ። ያውቁና የናደው ይዞች የተሻለ ጀግንነት አሳይተው ከነክፋ 8 ኪሎ ሜትር ርቀት ላይ ደርሱ። ይሁንና ባልታወቀ ምክንያት በተሰጠው ትዕዛዝ እንቅስቃሴዎች ታገደ። ከዚያም በኋላ እንንቀሳቀስ ቢሉም የማይቻል ነገር ሆነ። ሻዕቢያ ተዋጊዎችን ከያሉበት አሰባሰበው ወደ ኋላ ይገፏቸው ጀመር። በ3 ተከታታይ ቀናት በተደረገ መልሶ ማጥቃት የአፋቢት ከርካባት ግንባር በዘመተው ናደው ላይ ከፍተኛ ጉዳት ደረሰ። ሺዎች ሞቱና ቁስለኛ ሆኑ። በትልቅ ሞራልና የድል ጉጉት የተጀመረው ቀይ ኮከብ ዘመቻ በከፍተኛ ሽንፈት ተፈጸመ። ያውቀውና የናደው ይዞች ከነክፋ አጠገብ ደርሶ እንዲቆሙ የተደረገበት ምክንያት እስከዛሬ ድረስ በግልጽ አይታወቅም። ሻለቃ ጌታቸው የሮም በጻፉት መጽሐፍ እንደ ከፍተኛ የኢሰፓ ባለስልጣን ሻዕቢያ እያዘናጋችሁ ሊፈጃችሁ ስለተዘጋጀ መቆም አለባችሁ የሚል ትዕዛዝ ስለተሰጠ ነው ይላሉ። ሻለቃ ዳዊት ወልደ ጊዮርጊስ በበኩላቸው የጦር ኃይሎቹ መዋጋት ያቆሙት ነክፋን የመያዙ ተግባር ሊቀመንበር መንግስቱ ረጅም ዕድሜያቸውን ባሳለፉበት አንበሳው 3ኛ ክፍለ ጦር እንዲፈጸም ስለተፈለገ ነው በማለት ይፏል። ኮሎኔል መንግስቱ ግን ይህን አባባል በከፍተኛ ቁጣ አስተባብሏል። ከሁሉም ጦሮች ቀድሞ ነክፋ የደረሰ
ጦር ነው በማለትም ተከራክረዋል። ለዘመቻው አጠቃላይ ውድቀት መንስኤ የሆነው ምክንያት በታሪክ ጸሐፊዎቹ ከወታደራዊ ጠበብቶች ስምምነት አልተደረገለትም። ይሁንና አቶ ገሰጥ ተጨኔ ዘነበ ፈለቀ በጻፉት ነበር የተሰኘው መጽሐፋቸው ውስጡ የሰነዘራቸው ነጥቦች ብዙዎች የሚያስማሙ ይመስላሉ። መብረቅ በተሰጠው ሰዓት መሰረት ግዳጁን አለመፈጸሙ፣ ለኤርትራ መሬት እንግዳና ባዶ የሆነው፣ በቅርብ ጊዜ ከመሰልጠኛ የወጡ ኃይሎች የተሰበሰቡበት 21ኛው ተራራ ክፍለ ጦር ግንባር ቀደም መቺ ኃይል ሆኖ ወደ ናቅፋ እንዲዘምት መደረጉ፣ ሊቀመንበር መንግስቱ ለድል በመኮቸላቸው የውጊያ ዕቅድ ሲከለስ ከወታደራዊ አዛዦች የተሰጡትን የእርማት የማሻሻያ ሀሳቦችን ጨርሶ ለመቀበል ፈቃደኛ ለመሆናቸው፣ ለምሳሌ ጀነራል አበራ አበበ 21ኛው ተራራ ክፍለ ጦር አስተማማኝ ባለመሆኑ ግዳጁ ለሌላ ጠንካራ ክፍለ ጦር እንዲሰጥ ያቀረቡትን ሀሳብ ጨርሶ ባለመቀበላቸው፣ አዛዦች በእቅድ ስምምነት ሲያምኑበት ወደ ውጊያ የገቡ መሆናቸውና ሌሎች ምክንያቶች ናቸው። የቀይ ኮከብ ዘመቻ በውድቀት ከጨነገፈ በኋላ የውድቀቱ መንስኤ ተጠንቶ ለውሳኔ እንዲቀርብ ታዘዘ። በዘመቻው የውጊያው ኢንስፔክሽን መምሪያ ኃላፊ የሚመራው ቡድን በመብረቅ ዕዝ ወደሚገኝበት ቀራሮ ግንባር ተላከ። ቡድኑ ማጣራቱን ካከናወነ በኋላ የ21ኛው ተራራ ክፍለ ጦር አዛዥ የነበረው ኮሎኔል ውብሸት ማሞና የክፍለ ጦሩ 47ኛው ብርጌድ አዛዥ የሆኑት ሌተናል ኮሎኔል ስለሺ አስፋው ለውድቀቱ ተጠያቂዎች ናቸው ተባሉ። ሁለቱ መኮንኖች በልዩ ትዕዛዝ ከተቋቋመው የጦር ፍርድ ቤት ፊት ቀርቦ በተላለፈባቸው ፍርድ መሰረት ኮሎኔል ውብሸት ማሞ ተረሸኑ። ሌተናል ኮሎኔል ስለሺ አስፋው ደግሞ በማዕረጋቸው ተገፎ ወህኒ ወረዱ። የመብረቅ ዕዝ ዋና አዛዥ የነበሩት ብርጋዴር ጀነራል ቆምላቸው ደጀኔ ወደ አስመራ ተጠርቶ በቁም እስረኝነት ለረጅም ጊዜ ተቀመጡ። 1 ዓመት ሙሉ ዝግጅት የተደረገበት የቀይ ኮከብ ዘመቻ በዚህ መልክ ነበር የተደመደመው። 2 ሚሊዮን ብር በ2 ወር ተኖ ቀረ። ታዲያ ሊቀመንበር መንግስቱ የባሰ እልህ ይዟቸው ቀይ ኮከብ 2 እና ቀይ ኮከብ 3 የተሰኘ ዘመቻዎች ሞክሮ ነበር። ውጤቱ ግን ሊሰምርላቸው አልቻለም። በርካታ ታዛቢዎች እንደሚሉት ኮሎኔል መንግስቱ ዘመቻው እንዳበቃ ያናደውና ያውቀው ዕዞች የናቅፋ ዙሪያ አጥሮ እንዲቆዩ ቢደረግ ለኤርትራ ችግር ሰላማዊ መፍትሄ ወደ መፈለጉ ቢሄድ ኖሮ ጥሩ ውጤት በተገኘ ነበር። ምክንያቱም ዘመቻው ሻዕቢያን ከፍተኛ ያዳከመው በመሆኑ ምናልባት አማጺው ኃይል ሰላማዊውን አማራጭ ይቀበል ነበር ተብሎ ይታሰብ ነበር። የቀይ ኮከብ ዘመቻ በኢትዮጵያን ታሪክ ውስጥ ጥቁር ነጥብ ጥሎ ነው ያለፈው። አብዮታዊ ሰራዊት በዘመቻው ማብቂያ ላይ ባጋጠመው ውድቀት ክፉኛ ተደናግጧል። የወታደሮች ስነልቦና በጣም ተቀውሷል። ከዚያም ጊዜ ጀምሮ ማንኛውም የጦር ኃይል ወደ ናቅፋ መጠጋት ይፈራ ነበር። ዘማቾቹ ናቅፋ ከተባለ ሞት ብቻ ነበር የሚታያቸው። በአንጻሩ ደግሞ የቀይ ኮከብ ዘመቻ ለሻዕቢያ ኃይሎች ከፍተኛ የሞራል ስንቅ ሆኖላቸዋል። 17000 ሆነን 150,000 የሚልቅ እጅግ ዘመናዊ መሳሪያ የታጠቀ በአውሮፕላን በቢኤም የተጠናከረ ግዙፍ ሰራዊት ድል አድርገናል በማለት እንዲኮሩ አድርጓቸዋል። ናቅፋ ምልክት ጽናትና የጽናታችን ምልክት በማለት እንዲጠሯት መንስኤ ሆኖላቸዋል። ይኸው ነው። ቪዲዮን ከወደዳችሁት ላይክ፣ ለብዙ ሰዎች ተደራሽ እንዲሆን ሼር ማድረጋችሁን ቀጥሉ። የቻናሉን ቤተሰብ ለመሆንና መልእክቱ በቶሎ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንገልጻለን። ሰላም ለኢትዮጵያ፣ ሰላም ለሀገራችን። መልካም ሰንብት።